የሸዋክሉ ባይዘው አንድ ተክል አለ። የስነ ተክል ባለሙያዎች እንደው እዚህ ላይ በደንብ ቢያብራሩ ጥሩ ነው። ዚሲፐስ ክሪስቲ ምናምን የሚባል ረሳሁት እና የሲሪያን ክራይስት ቶርን የሚባል እና ልክ የሸዋክሉ ነው የሚመስሉ ሲበቅል ራሱ እና የእጽዋት ባለሙያዎች እሱ የሚስማርን 2 እጥፍ 3 እጥፍ አይነት ጥንካሬ ያለው እሱን ጎንጉ ነው ድርሳነ ማህያዊ ላይ ወደ 72 ቁስሎች እንዳሉ ስለሚገልጽ 72 እሱን የመሰሉ አለውና እሱን ብቻ አይደለም ዝም ብሎ ማስቀመጥ ማለት በትር ፕሬስ እያደረጉት ነበር። የሚገርምህ እዚህ ፊትህና እዚህ አካባቢ ላይ ነርቭ አለ ትራይጀሚናል ነርቭ የሚባል እና እሱን በቀጥታ ነው የሚያገኙት። ትራይጀሚናል ኒውራልጂያ የሚባል ህመም አለ እና ያንን ነው ሲቀበል የነበረው ጌታ እና ትራይጀሚናል ኒውራልጂያ ማለት በቃ ሊተራሊ ያንን ህመም የሚታመም ሰው ሲገልጸው በቃ ፊትህን በሳለ ቢላዋ ያለማቋረጥ እንደመቆራረጥ ወይም ደግሞ በተለያዩ መርፌዎች እንደመበሳሳት ነው የሚቆጠረው። ነርቭ ስፒኪንግ ኦፍ ነርቭ ጌታችን የተቸነከረበት ችንካሩ ሚዲያን ነርቭ ያለበት ቦታ ነው የተቸነከረው። እግሮቹም እንደዛው ናቸው። በቀላል ኤግዛምፕል ሳስበው እዚህ ጋር የሆነች አልናር ነርቭ የምትባላለች የሆነ የጠረጴዛ ጠርዝ ችንካሩን ሲነካ የሚሰማ ስሜት አለ እና ይሄን ያህል ያለው ነው። ቅድም ሐሞት ኮምጣጤ መጠጣቱና ተጠማው ማለቱ ጀስት ተጠማው ብቻ አይደለም። ሃይፖቮሊሚክ ሾክ የሚባለውን ስቴት ታውቀዋለህ። በተለያየ መንገድ ይመጣል። አንደኛ በጣም ብዙ ውሃ ከሰውነት ሲወጣ የሚመጣ እንትን እንግዲህ ጌታችን 6666 ግርፋት ሲገረፍ እንደ ውሃ ፈሰስኩ የሚል ትንቢቱ ተፈጸመ። የዳዊት እንደ ውሃ ፈሰስኩ፣ ልቤ እንደ ሰም ሆነ፣ በአንጀቶች መካከል ቀለጠ፣ ኃይሌ እንደ ገል ደረቀ፣ ምላሴ ከትናጋ የተጣበቀ። ዝም ብለን ነው ምን ደግሞ ክሊኒሻን ስትሆን ትረዳዋል። ሃይፖቮሊሚክ ሾክ ውስጥ ውሃ የሚባል ነገር ስለማይኖር 4 ነገር ይከሰታሉ ይላል የኛ ሳይንስ ሰዎች። አንደኛው ልብህ የሌለ ደም ይረጫል፣ ስለዚህ በጣም በከፍተኛ መጠን ይመታል። ሁለተኛ ኮላፕስ ታደርጋለህ። ሃይፐርቴንሽን ማለት የደም ግፊት አይደል? ሃይፖቴንሽን ይባላል ተቃራኒ። ውሃ ስለማይኖርህ መቆማችን ነው፣ ፌንት ታደርጋለህ፣ በየቦታው ትወድቃለህ። ሶስተኛው የሽንት መጠን ዩሪን አውትፑት ይቀንሳል። አራተኛውና የመጨረሻው ውሃ የሚባል ስለማይኖር ትጣማለህ። አሁን ለምን 5 ጊዜ ከሊቶስትራስ ከቀራኒዮ እንደወደቀ ይገባል። ለምን የአሌክሳንድሮስና የሩፎስ አባት ሊያግዘው ቀሪናዊ ስሙ እንደተመደበ ይገባል። ለምን ተጠማሁ እንዳልና ሲሰጡት ደግሞ መጠጣት አንድ ጠጥቶ እንደተው ይገባል። ገባህ አይደል? ስለዚህ እነኚህ ሁሉ ድምር ውጤቶች አሉት። የሚገርም ስቅለቱ ራሱ ዝም ብሎ ፒክቸሩን ስናየው መንጠልጠል መሰቀል ብቻ አይደለም። አሁን አንተ ፈታ ብለህ ማስወጣት ካለብህ አየህ ታስወጣለህ፣ ማስገባት ካለብህ ታስገባለህ። ስትሰቀል በዛ ፖዚሽን ላይ ስትሆን ኢንሄልድ ፖዚሽን ላይ ኢንሄልድ ስቴት ላይ ነው የምትሆነው። እዚህ ዳያፍራም ይባል እና የዚህ የደረት መስሎች ጫና ላይ ስለሚሄዱ ኢንሄድ ማለት ብለህ ነው የምትቀረው። ማስወጣታችን ለማስወጣት አጌንስት ችንካሩ ፕሬስ ማድረግ አለብህ። አስበው እንግዲህ እዚህ ጋር አጥንትህን እየቀረደደው ነው እያንዳንዱ ትንፋሽ፣ እያንዳንዱ የምታስገባው የምታስወጣው አጌንስት ነው። አትችልም። ጌታ ያን ሁሉ ህማማ ተቀብሎ ሃይፖቮሊሚክ ሾክ ውስጥ ገብቶ አስበው እንደገና መተንፈስ አለበት። ሳትችል ስትቀር ካርቦን ዳይኦክሳይዱ አልወጣ ሲል እዚህ ጋር የሚጠራቀመው ካርቦን ዳይኦክሳይድ ወደ ካርቦኒክ አሲድ ይለወጣል። አሲዲቲ ብለድን አሲዲቲ ይጨምረዋል። ያ የብለድ አሲዲቲ ሲጨምር በጣም የተዘበራረቀ የልብ ምት ነው። ያኔ እየሞትኩ እንደሆነ ይታወቃል። በቃ አባ ማህጽን ነፍሴ ወስተዴከ ያለው ያኔ ነው ይላሉ ክሊኒሻኖቹ። ነፍሴን በእጅ አደራ ሰጣለሁ ያለው ያኔ ነው። ይሄ ሁሉ ነገር ደግሞ ሀርት ፌለርም ያመጣል። ኢሬጉላር ቢቲንግ የልብ በከፍተኛ ፍጥነት መምታት ከሃይፖቮሊሚክ ሾክ ጋር የተያዘ ሀርት ፌል እንድታደርግ ያደርጋሉ። ስለዚህ እሱ ደግሞ የልብንና የሳምባን ንጣፍ በውሃ እንዲሞላ ያደርጋል። የፕሪኮርዲያል ዲፊውዥን እና ፕሉራል ዲፊውዥን የምንለውን ያኔ ለንጊኖስ ሲወጋው ደምና ውሃ እንዴት እንደወጣ የቋጠረው ውሃና የልቡ ደም በቃ ይሄን ሁሉ ነው የምትረዳው። ገባ? ብዙ ናቸው። እኔ አሁን የቱን ተናገር እንዴት ያልፈላህ አሁን ይሄ ሁሉ የሚገባ ከሆነ አዚም ተደርጎብናል ያልኩ ለዛ ነው።